የነነዌ ሰዎች። በዛሬው ዝግጅታችን ከ12ቱ ደቂቀ ነቢያት መጽሐፍት አንዱ በሆነው በትንቢተ ዮናስ የሚገኘውን የነነዌ ሰዎች ታሪክ እናቀርባለን። ዮናስ በእስራኤል የሚኖር የእግዚአብሔር ነቢይ ነበር። እግዚአብሔር አምላክም ጣዖታት የሚያመልኩ ወደ ነበሩ ወደ ነነዌ ሰዎች ነነዌ እስከ 3 ቀን ትጠፋለች ብሎ እንዲያስተምርና ጣዖት ማምለካቸውን ትተው ለእግዚአብሔር እንዲታዘዙ እንዲነግራቸው መልእክት ደረሰው። ነገር ግን ዮናስ የነነዌ ሰዎች ለኃጢአታቸው ንስሐ ከገቡ እግዚአብሔር መሐሪ ነውና ሳትጠፋ ብትቀር ነቢይ ሐሰት እባል የለምን በማለት ዝም አለ። የትንቢተ ዮናስ መጽሐፍ ታሪኩን ሲጀምር እንዲህ ይላል። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተ ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የክፋታቸው ጩኸት ወደፊት ይወጥቷልና ለእነርሱ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሲስ ይሸሽ ዘንድ ተነሳ። እንግዲህ ወደ ተርሲስ መሄድ ማለት ከታዘዘበት ከነነዌ በተቃራኒ አቅጣጫ ወደሚገኝ ቦታ መሄዱ ነው። ወደ ኢዮጴም ወረደ። ወደ ተርሲስም የምታልፍ መርከብ አገኘ። ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሲስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ። በባህሩም ላይ ታላቅ ማዕበል ሆነ። መርከቢቱም ልትሰበር ቀረበች። መርከበኞቹም ፈሩ። እያንዳንዱም ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጥ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛ ክፍል ወርዶ ነበር። ተኝቶም ያንኮራፋ ነበር። የመርከቡም አለቃ ወደ እርሱ ቀርቦ ምነው ተኝተሃል? እንዳንጠፋ እግዚአብሔር ያድነን ዘንድ ተነስተ አምላክህን ጥራ አለው። እርስ በርሳቸውም ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል ተባባሉ። ዕጣም ተጣጣሉ። ዕጣም በዮናስ ላይ ወደቀ። የዚያን ጊዜም ይህ ክፉ ነገር በማን ምክንያት እንዳገኘን እባክህ ንገረን። ሥራ ምንድን ነው? ከወዴትስ መጣ? ወዴትስ ትሄዳለህ? ሀገር የት ነው? ወገንስ ምንድን ነው? አሉት። እርሱም እኔ ዕብራዊ የእግዚአብሔር ባሪያ ነኝ። ባህሩና የብሱን የፈጠረውን የሰማይን አምላክ እግዚአብሔርን አመልካለሁ አላቸው። እነዚህም ሰዎች ከእግዚአብሔር ፊት እንደኮበለለ እርሱ ስለነገራቸው አውቀዋልና እጅግ ፈርተው ያደረግከው ነገር ምንድን ነው? አሉት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና ባህሩ ጸጥ ይልልን ዘንድ እንግዲህ ምን እናድርግህ? አሉት። እርሱም ይህ ታላቅ ማዕበል በእኔ ምክንያት እንዳገኛችሁ አውቃለሁና አንስታችሁ ወደ ባህር ጣሉኝ፣ ባህሩም ጸጥ ይልላችኋል አላቸው። ሰዎቹ ግን ወደ ምድር ሊመለሱ አጥብቀው ቀዘፉ። ዳሩ ግን ባህሩ እጅግ አብዝቶ ይናወጥባቸው ነበርና አልቻሉም። ሁሉም አንድ ሆነው ወደ እግዚአብሔር ጮኹ። አቤቱ አንተ እንደወደድክ አድርገሃልና ስለዚህ ሰው ነፍስ አታጥፋን፣ ንጹሕ ደምንም አታድርግብን አሉ። ዮናስንም ወስደው ወደ ባህሩ ጣሉት። ባህሩም ከመናወጡ ጸጥ አለ። ሰዎቹም እግዚአብሔርን እጅግ ፈሩ። ለእግዚአብሔርም መሥዋዕት አቀረቡ፣ ስዕለትንም ተሳሉ። እግዚአብሔርም ዮናስን ይውጠው ዘንድ ታላቅ ዓሣ አንበሪን አዘዘ። ዮናስም 3 ቀንና 3 ሌሊት በዓሣ አንበሪ ሆድ ውስጥ ነበረ። የዮናስ ጸሎት። ዮናስም በዓሣ አንበሪ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህም አለ። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ። በሲኦል ሆድ ውስጥ የጮቴን ድምፅ ሰማኝ፣ ቃሌንም አዳመጥክ። ወደ ጥልቁ ወደ ባህር ውስጥ ጣልከኝ፣ ፈሳሾችም ከበቡኝ። ማዕበልና ሞገድ ሁሉ በላይ አለፉ፣ እኔም ከዓይን ፊት ተጣልኩ። ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁን አልኩ። ውሃ እስከ ነፍሴ ድረስ ፈሰሰ፣ ጥልቁ ባህር በዙሪያ ከበበኝ። እነሆ ራሴ ወደ ታች ወደ ተራሮች መሠረት ወረደ። ከጥንት ጀምሮ መሮሮቿ ወደ ተዘጉ ምድር ወረድኩ። አቤቱ ፈጣሪ ሕይወቴ ጥፋት ሳያገኛት ወደ አንተ ትውጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት። ጸሎቴም ወደ አንተ ወደ ቅዱስ መቅደስ ትግባ። ከንቱነትንና ሐሰትን የሚጠብቁ ይቅርታቸውን ትተዋል።
እኔ ግን ከምስጋናና ከኑዛዜ ቃል ጋር እሰዋልሃለሁ። የደህንነቴ አምላክ ሆይ የተሳልኩትን ላንተ ከፍላለሁ። እግዚአብሔርም ዓሣ አንበሪውን አዘዘው፣ እርሱም ዮናስን በየብስ ላይ ተፋው። ዮናስ ለእግዚአብሔር መታዘዙ። የእግዚአብሔርም ቃል ሁለተኛ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቁ ከተማ ወደ ነነዌ ሂድ፣ የነገርኩህንም የመጀመሪያውን ስብከት ስበክላት አለው። ዮናስ ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም ታላቅ ከተማ ነበረች። የቅጥሯ ዙሪያ በእግር የ3 ቀን መንገድ ያህል ነበር። ዮናስ የ1 ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለበጣለች አለ። የነነዌ ሰዎችም እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአመድ ላይ ተቀመጠ፣ አዋጅ አስነገረ። በነነዌም ውስጥ የንጉሥንና የመኳንንቱን ትእዛዝ አሳወጀ። እንዲህም አለ፣ ሰዎች፣ እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶች ማቅ ይልበሱ፣ ወደ እግዚአብሔርም በአንድነት ይጩኹ። ሰዎቹም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ይምራል፣ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ሥራቸውን አየ። እግዚአብሔርም ያደርግባቸው ዘንድ ከተናገረው ክፉ ነገር ተመለሰ፣ አላደረገውምም። የእግዚአብሔር ምሕረትና የዮናስ ብስጭት። ዮናስም ፈጽሞ አዘነ፣ ተከዘም፣ ወደ እግዚአብሔርም ጸለየ፣ እንዲህም አለ፣ አቤቱ በሀገሬ ሳለሁ የተናገርኩት ይህን አልነበረምን? አንተ ቸርና ይቅር ባይ ታጋሽም ምሕረትም የበዛ ከክፉም ነገር የምትመለስ አምላክ እንደሆንክ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከእኔ ውሰድ። እግዚአብሔርም ዮናስን ፈጽመህ ታዝናለህን? አለው። ዮናስም ከከተማይቱ ወጣ፣ በከተማይቱም ፊት ለፊት ተቀመጠ። በከተማይቱም የሚሆነውን እስኪያይ ድረስ በዚያ ለራሱ ዳስ ሰርቶ ከጥላው በታች ተቀመጠ። እግዚአብሔር አምላክም ቅልን አዘዘ፣ ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ራስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘዘ፣ እርሷም ቅሊቱን መታቻት፣ ደረቀችም። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ነፋስን አዘዘ። ዮናስንም እስኪዚል ድረስ ፀሐዩ ራሱን መታው። ለራሱም ተስፋ ቆርጦ ከሕይወት ሞት ይሻለኛል አለ። እግዚአብሔርም ዮናስን በውኑ ስለዚህ ቅል ታዝናለህን? አለው። ዮናስም እስከ ሞት ድረስ እጅግ አዝናለሁ አለ። እግዚአብሔርም አንተ ትበቅል ዘንድ ላልደከምክባት ላላሳደግካትም በአንድ ሌሊት ለበቀለች በአንድ ሌሊትም ለደረቀችው ቅል አዝነሃል። እኔስ ቀኛቸውና እግራቸውን የማይለዩ ከ120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። በዚህም እግዚአብሔር አምላክ ለፍጥረቱ ያለውን ምሕረቱን ምን ያህል እንደሆነ ያስተምረናል። ዮናስ ማለት በዕብራይስጥ ርግብ ማለት ነው። ርግብ በመጽሐፍ ቅዱስ የየዋህ ምሳሌ ነው። ስለዚህ ዮናስ ማለት የዋህ ማለት ነው። ይህንንም ከእግዚአብሔር ፊት የሸሸ መስሎት ወደ ሌላ ቦታ በመሄድ ይታወቃል። ነቢዩ ዮናስ በአዲስ ኪዳን ስማቸው ከተጠቀሱ ነቢያት አንዱ ነው። በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት አድሮ መውጣቱ ጌታችንና መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት በመቃብር ማደሩ ምሳሌ ነው። ይህንንም ራሱ ጌታችን በማቴዎስ ወንጌል በምዕራፍ 12 ከቁጥር 40 ላይ ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ ውስጥ እንደነበረ እንዲሁ የሰው ልጅ 3 መዓልትና 3 ሌሊት በምድር ልብ ውስጥ ይኖራልና
በማለት ተናግሯል። እንግዲህ ከታሪኩ እግዚአብሔር በንስሐ ብንመለስ ምሕረት እንደሚሰጠንና የእግዚአብሔርን ፍቅር እንማርበታለን። ቤተክርስቲያንም በየዓመቱ ለ3 ቀናት የነኔ ጾም በማለት የነኔ ሰዎች የጾሙትን ጾም ከሰባቱ አጽዋማት ውስጥ አካታ እንድንጾምና በዚያውም እንድንማርበት ታደርገናለች። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት፣ ጸሎቴም ወደ አንተ ወደ ቅዱስ መቅደስ ትግባ። ትንቢተ ዮናስ ምዕራፍ 2 ከቁጥር 8። ቻናሉን በማጋራት ላይክና ሰብስክራይብ በማድረግ አገልግሎቱን ያስተዋውቁ ዘንድ እንጠይቃለን።